እኔ የምላችሁ ውሃ አምጡና አፋችሁን አድርጉበት ምክንያቱም ከቁርአን ጋር የሚወጣው ትንፋሽ የራሱ የሆነ ትልቅ ተጽዕኖ አለው። አንድ ጊዜ አንድ ወንድማችን የዘምዘም ውሃን ይዞ አሜሪካ ዴቪስ በሚገኝ ላቦራቶሪ ውስጥ አስመርምሮት ነበር። ፕሮፌሰሩ ይሄ ውሃ ተራ ውሃ አይደለም፣ በውስጡ እኛ የማናውቃቸው በጣም ልዩ የሆኑ ንጥረ ነገሮች አሉት አለው። በኋላ ውሃውን አምጣው አልኩት፣ ቁርአንም ቀራሁበት። ለፕሮፌሰሩ መልሶ ሲሰጠው ፕሮፌሰሩ ደንግጦ ለመሆኑ ምን ጨምራችሁበት ብሎ ጠየቀው። It changed. Subhanallah. That's the ruqya and rasul. ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ስለዚህ በውሃ ላይ ሱረቱል ፋቲሃን ቀርታችሁ ቱቱቱ ትልበታላችሁ። በወይራ ዘይትም ላይ ቢሆን ተመሳሳይ ነገር ታደርጋላችሁ። ከዛ ሰውነታችሁን ትዳብሱበታላችሁ። ጧት ላይ በአንድ ሃይላንድ ትታጠባላችሁ። በ15 ቀናት ውስጥ አይነናስ ካለባችሁ በአላህ ፍቃድ ሙሉ በሙሉ ይጠፋል። ይሄም አንድ መድኃኒት ነው። የቤትን ኮርነር በውሃ መርጨት ራሱ ሱብሃንአላህ። አንድ ተውበት ያደረገ ጠንቋይ ሲጠይቀው ምን አለኝ? ውሃ ከጨው ጋር። ይሄንን ጉዳይ ሼክ አልሐለቢ ጠቅሰውታል። በመጽሐፋቸውም ላይ ይበልጥ ስለዚህ ነገር መጠየቅ አለብኝ ብለዋል። ሼክ ኢብኑ ሰይሚን ስለዚህ ነገር አውርተዋል። እናም ሼክ መሐመድ ሙሳን ረሂመሁላህ ጠይቂያቸው ችግር የለውም ነገር ግን እርግጠኛ አይደለንም በሚል ሐሳብ ላይ ነበሩ። ከዛ ራሴ ተውባ ካደረጉ ጠንቋዮችና ጅኖች ጭምር ጠይቄ ጅንን በጣም የሚጎዳው ነገር ቢኖር ጨዋማ ውሃ ነው። ለዛም ነው ነብዩ ሱለይማን ጅኖችን በባህር ጥልቅ ያሰራቸው። ስለዚህ ጨዋማ ውሃ ላይ ቀርታችሁ ቤታችሁን እርጩት። ሌላው ደግሞ በሂንድ ሀገር ሂንቲት የሚባል ቅመም አለ። እሱም ለሲህር በጣም አሪፍ የሆነ መድኃኒት ነው። ሌላው ደግሞ የሲድር ቅጠል ነው። የሲድር ቅጠል በተለይ በድግምት ምክንያት ከትዳር ወይም ከግንኙነት ለታሰሩ ሰዎች እጅግ በጣም ጠቃሚ ነው። السدر الحبة السوداء الهلتيت الملح فدا بيكره الجن بطريقة ما عادية. ኢማም ኢብኑል ቀይም ረሂመሁላህ አንዴ መካ ያሉ በጣም ታመሙ። ከዛ ዘምዘም ውሃ ላይ ፋቲሃ ቀርተው በዛ ነው የተሻላቸው። ከዚህ በላይ ምን አለ? ቁርአን አለን። የነብዩ ሰለላሁ ዐለይሂ ወሰለም ሱና አለን። ለምሳሌ ጥቁር አዝሙድ ከሞት በስተቀር ለሁሉም ነገር መድኃኒት የሆነ ነገር ነው። ሌላም ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ፈውስ በሶስት ነገሮች ውስጥ አለ። ማር በመጠጣት በሂጃማ እና በእሳት መተኮስ። ነገር ግን ሶስተኛውን እኔ ኡመቴን ከለክላለሁ ብለዋል። ለልጆቻችሁ ጠዋት ምን ታደርጋላችሁ መሰላችሁ? አንድ የሚረጭ ዕቃ ውስጥ የተቀራበት ውሃ አድርጉና ከቤት ከመውጣታቸው በፊት ልክ እየተጫወታችሁ ይመስል ፊታቸው ላይ ርጩትና በእጃችሁ አብሱት። በአላህ ፍቃድ ይጠበቃሉ። ወይም እጃችሁን በላያቸው ላይ አድርጋችሁ ይህን ዱዓ ትላላችሁ። ወዒዙኩማ ቢከሊማቲላሂ ታማ ሚን ኩሊ ሸይጣኒን ወሃማ ወሚን ኩሊ ዐይኒን ላማ። ነቢዩ ሰለላሁ ዐለይሂ ወሰለም በሐሰንና ሁሴን ላይ ያደርጉት የነበረው ይህንን ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ለሁሉም በሽታ መድኃኒት አለው። ነገር ግን ይሄ ሁሉ እንዲሰራ ዋነኛው መስፈርት በአላህ ላይ ሙሉ እምነትና ተወኩል መኖር ነው። ልጆች ላይ በተለይ የመንፈስ ጅን የሚባሉት ሊጠጓቸው ይችላሉ። እነዚህ ደረጃ 2 ላይ ያሉ ጅኖች ናቸው። በአለባማ ውስጥ የምትኖር አንዲት ልጅ ነበረች።